አሁንም ለሁላችሁም ኢየሱስ ጌታ ነው። ምስጋናህን ወደ እምነቶች ወይም ወደ ሃይማኖቶች ውስጥ ገብቶ ብዙ ነገሮች ሲባሉ ነበሩ። ያንተና የማስተዋልን ያንተን እንኳን ብዙ አላየሁም። ምን ተሰማህ ስትወጣ? አስበህ አጥንተህ የምታምነውን ሃይማኖት በአደባባይ ለማሳየት የሄድክበት ርቀት ነው ወይስ ደግሞ ያመሰገንከው ከውስጥ እንደተባለው ምን ነበር ኢንቴንሽን? እዛ ላይ መድረክ ላይ ስትቆም የተናገርከው ንግግር በእውነት ከአዋርዱ በላይ በዛ ንግግር ነው በጣም ደስተኛ ሆንኩት። ምክንያቱም አስቤበት ምናምን ቢሆን አንድ ቃል በሳሳት አንድ ነገር ብል እንደገና ተደናግጬ እሱን ለማስተካከል ሌላ ነገር ነበር የምናገረው። እዛ ጋር የተናገርኩት ነገር የእውነት እንዳለው ከልቤ ተርፎ ያወራሁት ነገር ነው እና ምንድን ነው ያልከው? እስኪ ያው ከዚህም በኋላ ከዚህ በፊትም ቢሳካልኝ እኔ ስኬት ከክርስቶስ ከኢየሱስ ነው፣ ሌላ ከማንም አይደለም። በቃ መመስገን ያለበት እሱ ነው በእኔ ስኬት ውስጥ። ስለዚህ ይሄንን ልል የቻልኩበት አንደኛ ምክንያት ሃይማኖት ወይ የሆነ ነገር እንትን ይዤ አይደለም። እኔ ስታይ ሪፍሌክት ማድረግ የምፈልገው እኔን የሰራኝ አምላክ ነው። በየትኩበት ቦታ ሁሉ ለምሳሌ እኔ እዚህ ጋር ስቀመጥ መታየኝ እኔን ነው። እዚህ ጋር ለመቀመጥ ግን እኔ በመጣቸው መጣጦች ሁሉ ከጎኔ የነበረው ግን እግዚአብሔር ነው። እንደነገርኩሽ ብቸኛ ከቤት የወረስኩት ነገር አምላኬ እግዚአብሔርን ነው። እሱ በአደባባይ ለኔ ሲሰቀልና ሲሞት ለዛውም ያልሰራው ኃጢአት በኔ ኃጢአት ሲገረፍና እርቃኑ ሲሰቀል ያላፈረብኝ እኔ በዛ ሁሉ ፊት እንግዶች አሉ ትላልቅ ባለስልጣናት አሉ ብዬ ላፍርበት አልችልም። ያላፈረብኝን አምላክ አላፍርበትም። ለዛም ነው ኢየሱስ ጌታ ነው እየተናገርኩት። አሁንም ለሁላችሁም ኢየሱስ ጌታ ነው እና ይሄ ነው።